ሰላም ጤና ይስጥልኝ። ይህ ድምጽ የሚሰማችሁ በሙሉ እንዴት አላችሁ? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እለቱ ዕለተ ትንሣኤ የፋሲካ በዓል ነውና ለመላው ኦርቶዶክሳውያን እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ትንሣኤያችን አደረሳችሁ ማለት እፈልጋለሁ። ይህ ሰገነት ሚዲያ ነው። ሁሉን የሚያስችል ወይም ደግሞ በእኛ በሰዎች ጭንቅላት ለማመን የሚከብደውን ትንሣኤውን እንድናምን ያስቻለ እርሱ ሁሉን ያስችላል እና ብዙ ያሰብኩባትን ትንሿን ውጥን ማለትም ሰገነት ሚዲያን በትንሣኤው ዕለት አፍ ድምፅ ልሰጣት ወደድኩ። ትንሣኤ ምንድን ነው? ምናልባት ስለ ትንሣኤ ገለጻ ልሰጥ አይደለም። ምክንያቱም በደንብ ገለጻ መስጠት የሚችሉ ሊቃውንቱ በደንብ አሉና እኔ ስለ ትንሣኤ ገለጻ ልሰጣችሁ አይደለም። ግን ደግሞ ትንሣኤ ምንድን ነው ካልን ትንሣኤ ከሞት መነሳት ማለት ነው እና ሰገነት ሚዲያ ጠላቶቿን ወይም ደግሞ ጠላትን ለማሸነፍ የሚያስችላትን ሁነት ይዛ የመጣች የሶሻል ሚዲያ አካል ሁና ተገልጣለች ማለት ነው። ምናልባት ከላይ ስትሰሙኝ ጠላታችን የሚል ቃል ወይም ደግሞ ለሚዲያዋም ጠላት የሆነ የሚል ድምፅ ተጠቅሜያለሁ። ምን ማለት ነው ካላችሁኝ ጠላት ብዬ የለየኋቸው ሁነቶች ወይም ደግሞ ክስተቶች አሉ። እነሱ ምንድን ናቸው? አንደኛ አለመትጋት ዋይት ሚን ይዳት ምን ማለት ነው? ስንፍና የሚባለው። ሁለተኛው ደግሞ ጽናት ማጣት ወይም ደግሞ ላክ ኦፍ ፐርሲስተንሲ የምንለው ነው ማለት ነው። በእኔ እይታ የለየኋቸው ናቸው። ዝም ብሎ እንዲሁ የተለዩ አይደሉም። በደንብ አስቤ ዋይቸው ከላይ ፊሽ የወሰድኳቸው ናቸው ሁለቱ። ምናልባትም ትንሣኤ እንደመሆኑ ሰሞኑ ሚዲያው ላይ ይህን ድምፅ የምትሰሙ ሰዎች ጠላታችን ኤግዛክትሊ አንድ ብቻና ብቻ ነው። እሱም ደግሞ ዲያብሎስ ወይም ደግሞ ሰይጣን ነው ልትሉ እንደምትችሉ እጠብቃለሁ። ግን የሰው ልጅ ኦልዌይስ በሰይጣን ተፈትኖ ይወድቃል የሚል እምነት የለኝም በግሌ። ፋክቱም እሱ ስላልሆነ ማለት እውነታው እሱ አይደል። ሰው ካልሰነፈ ያም ማለት አንደኛ ጠላት ብዬ የለየኋትን መግደል ከቻለ ሰይጣንን ማሸነፍ ይችላል ማለት ነው። ስለዚህ አንደኛውና ዋናው ምንድን ነው? ስንፍናን መግደል መቻል የሚል የተለየች አንዷ እንትን ነች ማለት ነው። አንዷ ጠላት ወይም ኢነሚያችን ነች ማለት ነው። ሁለተኛው ላክ ኦፍ ፐርሲስተንሲ ወይም የጽናት መጓደል ጽናት ማጣት ብዬ አነሳሁላችሁ ነው። እሱም ደግሞ የሚተጋ ሰው ካለ ትጋቱን በደንብ ማስቀጠል ይጠበቅበታል ማለት ነው። ስለዚህ ሰገነት ሚዲያ በቀጣይ እነዚህንና መሰል ሀሳቦችን በትክክልም በዲቴል ይዛ የምትመጣ ይሆናል ማለት ነው። እጅግ በጣም አመሰግናለሁ። ሰላም ሁኑልኝ።